ጥሩ ሰው ነኝ ወይስ መጥፎ ሰው ነኝ የሚለውን ማወቅ ከፈለግ ይሄ ቪዲዮ ላንተ ነው ላንቺ ነው። ይሄ ቪዲዮ ጥሩ ሰው መሆንህን ወይ መጥፎ ሰው መሆንህን ወይ መሆንሽን የምታረጋግጥበት መልእክት ነው። ላንተ ነው። ስማ። ምን አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወዐላ አሊሂ ወሰሕቢሂ ወሰለም። አንድ ቀን የሆኑ ሰዎች ጋር መጡና ቆም ብለው ሲያናገሯቸው አልነግራችሁም እንዴ ከእናንተ መካከል ማንኛችሁ ምርጥ ሰው እንደሆነ ማንኛችሁ መጥፎ ሰው እንደሆነ አልነግራችሁም ወይ ብለው አሏቸው ነቢዩ ሰለላሁ ዐለይሂ ወሰለም። ዝም አሉ። መልስ መስጠት አልፈለጉም። ምክንያቱ ብዙ ሊሆን ይችላል። ላ ተስአሉ አን አሽያኢን ቱብደ ለኩም ተሱእኩም ቢያንስ እና ደግመው ነቢ ሰለላሁ ዐለይሂ ወሰለም ሁለተኛ ጠየቋቸው፣ አልመለሱም። ሶስተኛ ጠየቋቸው። ከነሱ መካከል አንዱ አው ከኛ መካከል እንደው መጥፎና ኸይር የሆነው ንገሩን እስቲ ያሉ አለና አለ ሰው ባለ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ኸይሩኩም መን ዩርጃ ኸይሩሁ ወዩእመኑ ሸሩሁ አሉ። ከእናንተ መካከል ምርጥ ሰው፣ ጥሩ ሰው፣ ደግ ሰው፣ አሪፍ ሰው ማለት ከሱ ለቤተሰቦቹ ይሁን ከጓደኞቹ ይሁን ጎረቤቶቹ ይሁን ሰዎች ከሱ የሚጠብቁት ኸይር ነገር አለ። ኸይሩን ይጠባበቃሉ ሰዎች። ይህ ሰው እንዲህ ያደርጋል፣ እንዲህ ሊያደርግ ይችላል፣ እንዲህ ሊሆን ይችላል ብሎ ከሱ ኸይር ይጠብቃሉ። ደግ ነገር ነው ከሱ ሰዎች ሁሌ የሚጠብቁት። በአንጻሩ ደግሞ ቤተሰቦቹ ይሁኑ ጓደኞቹ ይሁኑ ጎረቤቶች ይሁኑ ማንኛቸውም ሰዎች ከሱ የሚፈሩት ተንኮል የለም። ከሱ የሚጠባበቁት ተንኮል በሱ በኩል ይመጣብናል ብለው አይፈሩም። አሪፍ ሰው ማለት ምርጥ ሰው ማለት ይሄ ነው ማለት ነው። አንተ ከነዚህ መካከል ነህ ወይ? አንቺ ከነዚህ መካከል ነሽ ወይ? መልስ ለራስህ ስጥ፣ ለራስህ ስጭ። ሁለተኛውስ አንድ ሰው ምን አይነት ሰው ቢሆን ነው መጥፎ ሰው ተብሎ የሚገመተው? ልክ አሁን ከገለጽናቸው ምልክቶች በአንጻሩ ከተገኘበት ምን አሉ ነቢይ ሰለላሁ ዐለይሂ ወሰለም? ወሸሩኩም መጥፎ ሰው ማለት ከእናንተ በኩል ከሸረኛ ማለት መላ ዩርጃ ኸይሩ ከሱ ሰዎች ኸይር አይጠብቁም። ያ ስትር ያ ረቢ ከነሱ አታድርገን፣ ከመጀመሪያዎቹ አድርገን። ሰዎች ከሱ ኸይር አይጠብቁም። በአንጻሩ ደግሞ የሱን ተንኮል ሁሌም እንደፈሩ የሱን ተንኮሉን ሸሩን በተንኮል የታወቀ ነው፣ በሸር የታወቀ ነው፣ በክፋት የታወቀ ነው። አላህ የሰተረን እንደዛ አይነት ሰው ነው መጥፎ ሰው ማለት። ሁሌም ሰዎች ይጠነቀቁታል፣ የሱን ሸር የሱን ተንኮል ይፈራሉ። ስለዚህ ከሁለቱ አንተ የትኛው ውስጥ ነህ? ራስህን መድብ። አንተው ንገረን፣ ለእኛ ትንገረን፣ ለራስህ እወቅ። ከዛም አላህ ስብሓነሁ ወተዓላ ከኸይረኞች አድርገን ራሳቸውን ሁሌም ወደ ኸይር በር የሚጠሩ ሰዎች በኸይር ከእነሱ የሚመኙ ያደርገን ያ ረብ።